ላንተ አስብልሃለሁ አይ ኬር ፎር ዩ የሚል ኦርጋናይዜሽን ማግኘት በራሱ የኦርጋናይዜሽን ደስ ይላል። ዶክተር የኔነ ጌታቸው እባላለሁ። በሙያዬ የሕክምና ዶክተሬት እና የፐብሊክ ሄልዝ ፕራክቲሽነር ነኝ። ስለ ድሮጋ ሄልዝ ታውቁ የሰማሁት ከራሳቸው ከሰራተኞቻቸው ነውና እንግዲህ ሰራተኞቻቸው ጥሩ አፕሮች ነበራቸው፣ እንዲሁም ደግሞ ገለጻቸውም ጥሩ ነበረ። በዛ የተነሳ አሳቤን ሊይዙ ይችላል ማለት ነው ወደ ቀጥታ ደረጃ ለመሄድ። እንግዲህ የድሮጋ ሄልዝ ሰራተኞች አፕሮች ካደረጉ በኋላ የተለያዩ ፕሮዳክት እንዳላቸው ተረድቻለሁ ከነሱና እንግዲህ የኔና አቴንሽን የሳበው በ3 ወር ውስጥ 1,50,000 ብትቆጥብ ከዚያ በኋላ ኢሚዲየትሊ 3 ሚሊዮን ብር ታገኛለህ የሚለውን እኔ ልመርጥ ችያለሁ። ግን የተለያዩ ፕሮዳክቶች እንዳላቸው ማወቅ ችያለሁ። እንግዲህ እኔ ከድሮጋ ሄልዝ የተረዳሁትም አንደኛው ሰዎች ክሊኒክ ለመክፈትም እንደሚበደሩ ተረድቻለሁ። እኔ ግን ፐርሰናሊ ያቀርኳቸው እቅዶች ነበሩና እነዛን ለማሳካት ያንን ገንዘቡን ለመውሰድ ችያለሁ ማለት ነው። እንግዲህ እስከማውቀው ድረስ ጤና ባለሙያውን ብቻ አትኩሬ እሰራለሁ የሚል ሌላ ሳኮ ገጥሞኝም አያውቅም። ሪሊ ለጤና ባለሙያው እና ለሜዲካል ኢኮሲስተሙ መለወጥ የሚሰራ ኦርጋናይዜሽን እንደ ድሮጋ ከዛ ውስጥ ደግሞ ጤና ባለሙያን ህይወት ለመለወጥ የጤና ባለሙያን ህይወት ለማሻሻል የሚሰራ ነው።